ተመልከት ጅኑስ አዳነ ውድድሩን አሸንፋለች። በሌላኛ ወንዶች ይቀጥላል 10,000 ሜትር። በድጋሚ እንኳን አዲስ አበባ ግራንድ ፕሪክስ ኢንተርናሽናል ውድድር በሰላም አደረሳችሁ። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁ? ዛሬ አዲስ አበባ ስቴዲየም ነው የምገኘው። አሁን የወንዶች 5000 ውድድር እንደሚካሄድ ነው የተነገረው። ተወዳዳሪዎቹም እየገቡ ነው የሚታዩት። እንግዲህ እስቲ ያለውን መንፈስ አለፍ አለፍ እያረኩ አሳያችኋለሁ። በሀገራችን የኢንተርናሽናል የአንድ ቀን የአትሌቲክስ ውድድር ነው የሚካሄደው። ያንን በማስመልከት ሀገራችን ውስጥ የሚገኙ አትሌቶች የተወሰነ ውድድር እያደረጉ ነው የሚገኙት። አሁን የፍጻሜ ውድድር የሚጀመር ይሆናል። አፍተር ፊው ሚኒትስ ኦኬ 10,000 ነው 5,000 ሳይሆን 10,000 ነው የሚለው እውነት ነው። የ5,000 ውድድር ሳይሆን የ10,000 ውድድር ነው። አንድ 6-7 ልጆች ናቸው። እንግዲህ የእነሱን ውድድር አብረን እንከታተላለን። እያሟሟቁ ነው። አዎ እንግዲህ ውድድሩ ሊጀምር ነው። ዳኞች እንትን እያረጓቸው ነው። እንግዲህ እንደሚታየው የ10,000 ውድድር እዚህ ምልክቱ ላይ እንደምናየው 25 ዙር ነው የሚያሳየን። ውድድሩን በተመለከተ አለፍ አለፍ እያረኩኝ ያሳያቸዋለሁ። ሲጀመር እስቲ ሲያስጀምሩት እንመለሳለን። እስከዛ ፖዝ አደርገዋለሁ። በሰላም አደረሳችሁ። እንግዲህ አሁን ውድድራቸውን ሊጀምሩ ነው። እንግዲህ የ10,000 ሜትር የፍጻሜ ውድድር ሊጀምር ነው። አሊ ረታ የመጀመሪያው ረድፍ ላይ ያለው አሊ ረታ፣ ይስማው ስዩም ድሪባ፣ ቤኩማ
ቤኩማ አበበ፣ ደጀኔ ቦንሳ፣ ስድስተኛው ዳዊት አምሃ የወንዶች ፍጻሜ ውድድር ሊጀምር ነው። እንግዲህ ዋናው ውድድር እስከሚጀምር ድረስ እንግዲህ ተመልካቹ ገና አልገባም። የተወሰነ ተመልካች ነው ያለው እንደሚታየው። ነገር ግን ይሄ ማሟሟቂያና ተመልካቹን የሚይዙ እንትኖች ናቸው። እንግዲህ ውድድራቸውን ሊጀምሩ ነው። የውድድር 25 ዙርን ነው የሚሸፍነው። ውድድር ጀምር ነው። የወንዶች 10,000 የሩጫ ውድድር ጀምር ነው። ጀመረ። የ10,000 ሜትር የፍጻሜ ውድድር ተጀምሯል። 10,000 ሜትር ሜል ፋይናል ይስማው ድሉ፣ ስዩም ድሪባ፣ ቤኩማ አበበ፣ ደጀኔ ቦንሳ፣ ዳዊት አምሃ እንግዲህ ውድድራቸውን በሚገርም ሁኔታ እየተወጡ ነው ያሉት። እንግዲህ 25ቱንም ዙር ዞረው ሲጨርሱ የምናይ ሆነ። እንግዲህ 6 ደቂቃ ከ32 ላይ 19ኛ ዙር ላይ ናቸው ያሉት። እንደሚታየው 5ቱ ተያይዘዋል። አንደኛው ብቻ ነው ወደ ኋላ የቀረው። እንግዲህ 19ኛ ዙር ላይ ነው ያሉት። በሚገርም ሁኔታ እየፈጠኑበት ነው። የኋለኛው ወደ ኋላ የሚቀር ነው የሚመስለው። አሁን ያለው እዚህ ጋር ነው። የሚገርም ነው። አምስቱ ተያይዘዋል እንግዲህ እንግዲህ 18ኛ ዙራቸውን ይዘዋል። 18ኛ ዙራቸውን ይዘዋል። አይዞ በርታ በርታ በርታ። ወደ ኋላ ቀርቷል። እንግዲህ ምንም ማድረግ አይቻልም።
እንግዲህ 10ኛ ዙር ላይ ደርሰዋል። በጣም ትንቅንቅ ላይ ናቸው። በጣም የሚገርም ነው። በስማ በጣም ረጅም ርቀት ነው ያለው። ቢያንስ የ200 ሜትር ርቀት ነው ያለው። በጣም እንደሚገርም ሀገራችን ስፖንሰር በመሆን አዲዳስ ካምፓኒ እጅግ አድርገን እናመሰግናለን። ኢትዮ ቴሌኮም እጅግ አድርገን እናመሰግናለን። ኢትዮጵያ ፌዴሬሽን የክብር ስፖንሰር ኢትዮ ቴሌኮም እጅግ አድርገን እናመሰግናለን። ኮካ-ኮላ ካምፓኒ፣ ኢስት አፍሪካ ቦቲንግ ኮካ-ኮላ ካምፓኒ እጅግ አድርገን እናመሰግናለን። የህዝብ ባንክ የሆነው ኦሮሚያ ባንክ እጅግ አድርገን እናመሰግናለን። ባንኪ ኡመት ገጠይ ባንኪ ኦሮሚያ ሁልጊዜም ከኢትዮጵያ ፌዴሬሽን ጆርካ ቤት እናመሰግናለን። የ10,000 ሜትር ሊጠናቀቅ ይዙ ነው የሚጠራቸው የሚገርም ነው። የልጅ ሳይደረብ አይቀርም። አሁን 8 ደቂቃ 8 ዙር ቀርቷቸዋል። በሚገርም ሁኔታ ትንቅንቅ ላይ ናቸው። የሳቡ ነው። የሚገርም ነው። ስምንት ዙር ነው የሚጠራቸው እዚህ የ10,000 ሜትር የወንዶች ፍጻሜ ውድድር ካደረጉ ይገኛሉ። ውድድራቸውን ለማጠናቀቅ ነው የሚጠራቸው። አዎ 7 ዙር ነው። አይዟችሁ በቃ የነገታቸው ኢትዮጵያ የምታስጠሩ የገንቴ ናቸው። በሚገርም ሁኔታ ደረበው። በሚገርም ሁኔታ ደረበው። አዎ በመጨረሻ ሰዓት በሚገርም ሁኔታ የሚገርም ነው። የኛው ሶስተኛው ተደርቧል። የሚገርም ነው። የሚገርም ነው። ጀግናው 2 ዙር ቀርቷቸዋል።
ይሄ አንደኛ ላይ ያለው የሚገርም ነው። ብቻውን ነው እየሮጠ ያለው፣ ብቻውን ነው እየሮጠ ያለው በሚገርም ሁኔታ። ሁለተኛ ላይ ያለው ራሱ ቢያንስ በ100 ሜትር ርቀት ላይ ነው ያለው። ሶስተኛው በጣም በረጅሙ ነው የራቃቸው። ጀግናው የሚገርም ነው እንግዲህ በሚገርም ሁኔታ ከ100 ሜትር በላይ ተደወለለት። በሚገርም ሁኔታ የሚገርመው ያ 6ኛ ላይ ያለው ልጅ አሁን በ5ኛው ተደርቧል። እንግዲህ ራሱን ያልደረበው እንጂ ሁሉም ደረበውታል። የሚገርም ነው። አሁን ደረበው። የኢትዮጵያ ባንዲራ የምታነሳ ነገር አንተ ቆዩ። በሚገርም ሁኔታ ከ1 እስከ 3 ያሉት ገርም የወጣው ልጅ በመጨረሻ ጨርሷል። 31 ከ24 ነው የገባው። በሚገርም ሁኔታ ጨረሰ እንደምንም ብሎ። የሚገርም ነው። ይህንን ይመስላል እንግዲህ የወንዶች 10,000 ውድድር አሁን ተጠናቋል። ሁሉም ውጤታቸውን እየጠበቁ ነው። በሚገርም ሁኔታ አልቋል፣ ተጠናቋል። ይህን ይመስላል የዚህኛው የወንዶች 10,000 ውድድር። መልካም ቆይታ። የሚጀምረው እንግዲህ መሰናክል ውድድር ነው አሁን የሚቀጥለው። የመሰናክል ውድድር አሁን የ3000 ሜትር የፍጻሜ ውድድር ሊጀመር ነው። የ3000 ሜትር መሰናክል ውድድር ነው አሁን የሚቀጥለው። ጀማል ጀዋሮ፣ ኢሳ አብዶ፣ ኪብሩ ኃይለ ኢየሱስ፣ ቢቂላ ፊዳ፣ ዮናታን ታደሰ፣ ኦብሳ ፈይሳ፣ ኃይለማርያም አማረ፣ አሸናፊ ከተማ። መልካም ውድድር፣ መልካም ውጤት።
ውድድሩ ጀመረ። እንግዲህ በሚገርም ሁኔታ 7 ዙር ነው። 7ቱም ዙር እንግዲህ በብቃት የተወጣ የነዚህ ግሩፕ ቢያንስ ወደ የሚገርም ነው። የሚገርም ነው። 10 ተወዳዳሪዎች ናቸው። በሚገርም ሁኔታ በስመ አብ በጣም የሚገርም ነው። መሰናክሉን እየዘለሉት ይገኛሉ። ይገኛል። ውድድሩን ለማጠናቀቅ 1 ዙር ነው የሚቀራቸው። የ3000 ሜትር መሰናክል 3000 meters temperatures only one lap. የእናንተ ድጋፍ ከተከለበት ተሻለሳቸው ይገባሉ። የ3000 ሜትር የወንዶች ፍጻሜ ውድድር ይጠናቀቅ። ጥቂት በእጅግ የቀረው በፊት የሚመራው አትሌት በአሁኑ ሰዓት እንግዲህ ውድድሩን ለማጠናቀቅ 200 ሜትር ብቻ ነው የሚቀረው። ሰባት አትሌቶች ናቸው ፉክክራቸውን እያደረጉ የሚገኙት። የ3000 ሜትር የፍጻሜ ውድድር 100 ሜትር ብቻ ነው የሚቀረው። 3000 meters temperatures ዋው! እንግዲህ ተወዳዳሪያችን ካሰኔ ሰሞኑን ጀምሮ በዚህ ውድድር እንግዲህ በርካታ ድሎችን አስመዝግባለች። 3000 ሜትር መሰናክል እንግዲህ በ7 ልጆች መካከል ሲካሄድ የነበረው የ3000 ሜትር መሰናክል ተጠናቋል። የተከበራችሁ ዳኞች፣ ኪ ኦፊሻልስ በዚህ መነጋገሪያ ትፈልጋላችሁ። የተከበራችሁ ውድድሩን የምትመሩ ዳኞቻችን እንዲሁ ኪ ኦፊሻሎች በሙሉ እዚህ መነጋገሪያ ቦታ ትፈልጋላችሁ። እንግዲህ የ3000 መሰናክል ውድድር አሁን በደመቀ ሁኔታ ጨርሰዋል። በሚገርም ሁኔታ አቀፉ የውድድር ዳይሬክተር ሚስተር ፕሪስ እዚህ ይገኛሉ። እጅግ እናመሰግናለን። ሚስተር ፕሪስ ወርልድ አትሌቲክስ ኮምፒቲሽን ዳይሬክተር ዌልካም። ዓለም አቀፍ ውድድሩ የተከበራችሁ ዳኞቻችን ኪ ኦፊሻልስ በሙሉ